ዋሴ ስማ ሴት ልጅ ስለሆነ ብቻ ደጋፊ ያለኝ አዳምጠኝ ሴት ልጅ ስለሆነ ብቻ በሴትነቴ እንደዚህ ሆንኩ ብላ ማንኛውም ያልበደለ ሰው እየወጣች የምታንቋጥና ወደ ሌላ ወንጀል የምታስገባው ከሆነ ይሄን ነገር መቀበል አለብን እንዴ በጣም መጥፎ ነው ተበዳይ ከሆነች እስካሁን መጣ ለምን አታስረዳ በቃ አሁን የመጣሙት ወንድ ልጅ ተበደልኩ ሲል ራሱ በቃ ወንድ ልጅ ስለምን ይገፋል ወንድ ልጅ ነገም ባተ ይደርሳል ጋይ ሴት እንደ ሴት እንቆማለን ግን አንተ ደግሞ የሚበደል ወንድ ይኖራል እኮ ጋይስ ሴት ስለሆንኩ እኔ በሴት መቆም የለብኝም እየበደለ ቀድም አሁን ስንነጋገር ገስት ላይ ጆን አልመጣም መምጣት ካለበት ድፍረት ካለው ይምጣና የደወለ ይሆንም አለ ይሆንን ይቅርታ ብዬን ያሱርኩት አይደል እኔ ጆከር የባንክ አካውንት ሰጥቷል የደወለችው ራሷ ናት አዳምጥ የደወለችበትን ሰዓትና ደቂቃ ሁሉ ሰውነቷን የቆረጠችበትን ሁሉ አሳየ አሁን እኛ ጋር ስንነጋገር ላይቭ ላይ መግባት አልችልም ብሎ ስቶሪ ላይ ማድረግ ምን ማለት ነው እኛ እኮ ህፃናቶች እኮ አይደለም ግዴታ ሴት ትቀድማለች በሚባለው ነገር ወንድ ልጅስ አንገቱን መድፋት አለበት እኔስ ወንድ አይደለው በዚህ ደቂቃ ላይ ከጆን ዳንኤል ኮን መጣ ፊት ለፊት እሱ ሲገባ እሷ ሲገባ እሱ ከቀረ እሱን እንወቅሳለን ለምን አትመጣም በአዶናይ አካውንት ተምታ አብራው ምትላላ ሰው አብራ በፍቅር ምትኖረው ሰው አይደለም አካውንቱን እንዴት አይሰጣት ሐሳቤን ልስጥ አንድ አሁንም እኔ እሷ የተሳሳተ መረጃ አቀርባለች ብዬ አላስብም መብቴ ነው ሐሳቤ ነው እንዴ ቆይሚው ተቶቶ በመጀመሪያ የተሳሳተ መረጃ ካልሆነ መጣት ከራከራ ይምትምጣ ምን አጋጥሟት ልጨርስ አንዴ ምን አጋጥሟት እንደሆነ አናቅ ምን ደርሶባት እንደሆነ አናቅ እስክትመጣ መጣጣ ቆይ ወንድሜ አንድ ጊዜ ቆይ ያዝ አንተ ምን ታርክ እዚህ ጋር እንኳን ከጆገር ጎን ነኝ እኔ ምናልባት እኔ እንደዛ አይነት እንትንሽ ሴራ ሰውን ለመጣል የምሰራ ሰው አይደለም ማክበር ያለብኝን አከብራለሁ መናገር ያለብኝን እናገራለሁ ልጁ መጥቶ ይሄን የተደዋወለችበት ሰው ጠቅሶ ደውላ ስታስቸግረውና ያለውን ነገር ካወራት በኋላ እሱ ጋር ሲጣሉ አዶናይ ጋር ሲጣሉ ሰው ደውሎላት ያናገረውን ሁሉ ተናገረ አይደለ እሷ መጣ ፊት ለፊት እሱ ጋር ይሰደደቡ እኔ ያለው መጥፎ ነገር የሚናገራ ከሆነ አስወጣው ለምን ችግሯን አውሸትህን ነው አንተ ነህ ይቆረከኝ ይሄው መረጃው የታከምኩበት ለምን አትናገርም ምን አስፈራት ቀድማ መገኘት እኮ ያለባት ጆከሪ አሁንም እኮ እሷ ውሸታም ነች እኮ ለማለትም ታይም ያስፈልጋል ገባ ማሜ አካውንት የኛውም ተዘጋ በላይ ስቶሪ ላይ ማድረግ ያ አይተንሽ ታይም ስጣት ሰው ያውራ ታይም ስጣት ለምጣት እኛን አንዴ ተሰጥና አንድ ደቂቃ ምናልባት እንዲህ እናድርግ ይኸውልህ እኔ አሁን ሰመዱም እንዳለው ነው እኔ አሁን እስካሁንም በአቋሜ ጸንቻለሁ ግን ስተት የሚሆነው ግን እነሱ ኦል ዘ ታይም ጌመር ናቸው እዚህ ፕላትፎርም ላይ ሁሉ ቀን እኔ ቅርታ አድርጉልኝ ጨዋታን በሉት ልመናን በሉት በህዝብ ነው እነዚህ ልጆች የሚተዳደሩት ስራቸው ነው ገበያቸው ነው ስለዚህ አደባባይ በራሷ ፔጅ ላይ ወጣ እንዲህ ተደረግ ያለው ብላለች ኦፍ ኮርስ እኔ ጥቃቱን አምናለሁ ግን መታው እዚህ ጋር እሷ በተለይ እሱ ተናግሯል ያ እሷ መታ ደግሞ ማታወራ ከሆነ ይሄ ትልቅ ንቀት ነው ሺ ጊዜ እውነት ቢኖራትም እንደ ውሸት ነው ሊቆጠር የሚችለው አሽታቂ ስቶሪ ላይ እኛ ቶሎ ብለን ስንጽፍ ስቶሪ ላይ አስቀመጠች አካውንት የኛውም ተዘግቷል አለች ምን ማለት ነው ይሄ አይሆንም ነው እዚህ መነጋገራችንን አይታ ነው ያረጋችው ጆን ዳንኤል ከገባ ህፃናት ነን ነው ከዛ በኋላ ነው ህፃናት ጆን ዳንኤል ህፃን ነው ጆከር ምናልባት ለአንተ ለግል ነገር ስለሚኖር ለምን አታናግራችሁ እኔ ልጨርስላችሁ እንደውም ጆን ዳንኤል ጋር ከሷ በላይ ጆን ዳንኤል እናልግባባ ጃኒ ትላንት ማታ እየተጫወት ለሊት ላይ በኢትዮጵያ ቢያንስ እስከ 8 ሰዓት ተኩል እኔ አይቻታለሁ አለች ከመጨረሻ ላይ ጌም የተጫወተ ከቡቺና ከድሪስ ጀበና ከማሜ ጋር እስከዛ ሰዓት ድረስ ጊፍት ሁሉ አሰጥቻታለሁ እኔን አሸንፈኝ ከምንም በላይ እኔ ጋር ነው የምትግባባ አይ ጆከር ጋር ችግር አለብኝ አልመጣም ወይም እንደዚህ ነው ማለት አትችይም ምንም አይነት ምክንያት የለውም ስለኔ እየተወራ ተበድያለሁ ብዬ ወጥቼ በዳይ ነው የሚባለው ሰው መጥቶ ሲያስረዳ አንቺ ጸጥ ብለሽ እጅሽን አጣጥፈሽ የምትመለከች ከሆነ ሌላ ጉዳይ ነው ሴት ልጅ ብቻ ስለሆነ ለሴት ለሚባለው ነገር ወንድ ልጅስ
ይሄም ልጅ እኮ የሚቋቋመው የተለያየ ነገር የሚያደርገው በቲክታክ ነው። ብዙ ስራዎችን የሚሰራው በቲክታክ ነው። ታፕ አድርጉ። ያ እስከሆነ ድረስ እሱ መጥቶ ሲያስረዳ የእሱን መታ መንቀፍ ምን አቃታት? የእሱ አካውንት ከተዘጋ በባሉ አካውንት መንጣት ትችላለች። ፕላስ እሷ ቤታም ከፍታ ኦኬ ሃይስታግ ይሄን ነገር ያስረዳሁት እኔ ጋር ችግር የለባትም። እኔ ጋር ከጆን በላይ ሰላም እንደውም እኔና እሷ እንግባባለን ከጆን በላይ ሲጀመር ጆከር ጋር ችግር አለብኝ ምናምን ብላ በኋላ ሌላ ነገር እንዳይመጣ ነው ይሄን ነገር እየተናገርኩ ያለው። ይኸውልህ ቤቷን ከፍታውነች ልጅ ራሱ ቤቷ ላይ ብታወራ ከዚህ በኋላ ነው የምልህ እንደ ሽቀላ ነው የምቆጥረው። በቃ ሽቀላ ነው በሱ ላይ አታስማማለሁ በዚህ ጉዳይ ሽቀላ ነው መታ ሚዲያ ላይ መቀበል አለብህ እኮ ግዴታ ነው። ተቀበላለሁ ሰዓት ብለህ ጠይቃለህ አይደል አንተ? ዮኒ ጋር ስለማንስማማ አስወጣልኝና እኔ ልግባ አለ። አዎ ትክክል አስገባሁት አንተና ሶርጅ አሳየ ሰዓቱን የተደዋወለበትን የቆረጠችበትን እሷ ከለቀቀችው ቪዲዮ ውጭ ሁሉንም አሳየ። አዎ አይቻልም። እሷ የለቀቀችው ፎቶና ጆከር ለምን አትደውልላትም? ለጃኒ አንዴ ደውልላትና ሀሽቱ በተናገረችው ላይ የምጨምረው ንቀት ብቻ ሳይሆን ጥፋቱን ጠቅልላ ትወስዳለች። አንድ ጊዜ እየሰማሽኝ ከሆነ በፌክ አካውንት እየሰማሽ ባዮ ላይ ሊንክ አለ። ሊንኩን ተጭነሽ ግሩፕ ላይ ስትገቢ ኦነሩን ነኝ እዛ ላይ ገብተሽ ደውይ ጻፊልኝ ቴሌግራም ላይ ማሜ ይሄ እኮ ፍርድ አይደለም። ካልመጣሽ አንቺ ተበድያለሁ ብለሽ ጥፋተኛ ነሽ ማለት ነው። እንደዛ ነው እኮ ያለው። አይ ኢትስ ኦኬ ትመጣለች፣ ልትመጣ ትችላለች። ምናልባት ይሄ አይነት ስላለው እች ልጅ ወይ ማስፈራሪያም ሌላም እንደዚህ ደግሞ ከዚህ በላይ ደግሞ የሚመጣ ነገር ዛቻ ማስፈራሪያ ከደረሰባት አንተ ባለቤቷ አለ እዚህ ጋር ሌሎቻችሁም አላችሁ የምትታወቁ ዛቻ ማስፈራሪያ የሚያደርስባት አያደርግም። ዳንኤል ጭራሽ አያስፈራራትም። በቃ በውስጥ ማሳወቅ ትችላለች። ሪዝኗን መናገር አለባት። ካለበለዚያ ቤቷ ላይ የምታራምደው ሙድ ካለ ለብቻዋ ይሄ አይመጣው። የመጣችሁት ህዝብ አደባባይ ነው፣ የምትተዳደሩት በህዝብ ገንዘብ ነው። ስለዚህ መተሽ እሱ እንደተናገረው አሁንም እኔ ጉዳትሽን ቁስልሽን አልክድም። እኔ ካንቺ ጎን ነኝ እንደ አንድ ግለሰብ በታየኝ ነገር ከዚህ በፊትም ባየሁት ነገር ግን ወደ ህዝቡ መተሽ እዚህ ቤት ነው ኤክስፕሌን ማድረግ ያለብሽ ለኛ ለእያንዳንዳችን ማለት ነው። ቤትሽን ከፍተሽ ግን ለብቻሽ የምትጮይ ከሆነ ሽቃላ ነው። በቃ ልሸቅሉብን ልትነግዱ ነው። አለቀ። ልጁ ላይ ማጥፋት የፈለጋችሁት ልጁ ላይ ሴራ መስራት የፈለጉት ነገር አለ። ከተጎዳች ሁላችንም በሷ ሳይድ ነን ጋይስ። ምንም ሳይድ የያዝነው ነገር የለም። ከተጎዳች እሷ ጋር ነን አሁንም ጋይስ። ሁለተኛው አካውንቷም ሲዘጋባት ቪዲዮ አለ። ሁለተኛ አካውንቷም ተዘግቷል። ኧረ ጆከር ሰዓት እናውራበት። ሰማዱ ነው ፋራ አይደለም። ላሳይህ እንዴት ብሎ ነው የሚዘጋ? ላሳይህ ቪዲዮ አለ ሲዘጋባት ይያወራል። ምን መሰለህ ለማንኛውም ቀንም ይሁን ዛሬ አትገባ። ቆይ ጆካ ዛሬም ባትገባ መቼም ለብቻዋ ከገባች ለሽቀላ ነው። ጆከር ሳይኖር ከገባች ፈጣሪ ምስክሬን የማልፋታት ትክክል። ጆከር ሳይኖር ዮኒ አካውንት እንዴት እንደሚዘጋ ታውቃለህ አይደል? አዎ ለማንም ሳይድ አልያዝም ጆከር ለማንም ሳይድ እኔ የሁለቱንም ሳልሰማ አልናገርም ያለው እሱ ነው። ሳይድ አልይዝም አለ አስገብቶ በክብር አወራው ወረደ እሱ። ያ እኔም ፌር ነው ያለው ደግፈን ነበር እኮ በቃ ሽንት ቤት ከተወራ በኋላ ትተናል። ነጥብ ጥለናል። አልመጣችም ነጥብ ጥለናል። ተፈተፈተና ማንም በተናገረበት መፍረድ የለብንም። ከአንዱ ጋር ሆኖ ሽንት ቤት ሆኖ ማውራት በጣም ከባድ ኤኒዌይ ነጥብ ታል ለማንኛውም ይመቻችሁ። ግን አትፍረዱ ይመቻችሁ። እየተባልክ እኮ ነው ያለው። ምንድን ነው የምታወራው? ለምን ገደል አትገባም እንዴ? ከዚህ በላይ ምን ይምጣ? ከዚህ በላይ ያደርገው ማንንም ሳይዳላችሁ ጃኒ አንዴ ቆይ ለዚህ መልስ ትስጠኛል አይደለ? ምን አስፈራት? ሁለተኛ አካውንት እንዴት እንደሚዘጋ እናውቃለን ጋይስ። ያን ሁለተኛ አካውንትሽን መልሶ አካውንት ባን የሚል ከሆነ አንቺ ነሽ የዘጋሽው። አለቀ። እሱን ባዶናይ ትግባ። እዛኔ ሿሿ ማንንም አንቀበል። ኖ ባዶናይ ትግባ። እሺ ተዘጋ ይባል። እሺ እንመናት። ባዶናይ አካውንት ግቢ። ቀላል ባዶናይ አንዴ ሐሳብ ልስጥ። ጃኒ መቼም በፌክ አካውንት ትኖሪያለሽ።
የእውነት ካለሽ ኦኬ ቴሌግራም ላይ ልትደውልልኝ ያ ጆከር አንዴ ቆይ የእውነት አንቺ ተበድያለሁ ብለሽ የምታስቢ ሴት ከሆንሽ የጆከር ቴሌግራም አካውንት ላይ ግቢ እኛም አለን እዛ አንድ ሰውን ኮንታክት ማድረግ ትችያለሽ ኦልዌይስ እውነት እንደ ሴት በሴትነትሽ በደል ደርሶብሽ እዛ ያስፈራሩሽም ከሆነ የምትፈሪውም ነገር ካለ የተያያዛችሁትም ነገር ካለ ነገ ዋረዳለው ስሜ ይጠፋል የሚለውም ካለ ይሄ ህዝብ ከጎንሽ ይቆማል የእውነት ተበደለሽ ከሆነ የእውነትም እየተበደልኩኝ ነኝ ብለሽ ካሰብሽ believe me ምንም ነገር በቃ እዚያው ሚዲያ ላይ ቢግ ዲል የሚባለው ራቁት ፎቶ ነው አይደል ለምን እሱ አይኖርሽም ህዝብ ካንቺ ጋር ይቆማል እውነታው ግን ይውጣ ካለበለዚያ ግን አሁንም እንደዋሸሽ እንዳጭበረብርሽ ይሄን ወደዳችሁም ጠላችሁም አንቺም ጆን ዳንኤልም ያነሳችሁ ህዝብ ነው የሚጥልሽም ህዝብ ነው ስለዚህ ላንቺም ለወደፊት ለፊውቸርሽም ጥሩ ስላልሆነ ይሄ ነገር ሚዲያ ላይ የሚቀመጥ ስለሆነ በእንዲህ አይነት ውሸት መታወቅ አግባብ ስላልሆነ መተሽ አብራሪ አሁን መተሽ ባብራራሽ ሌሎቻችሁ እየገባችሁ እኔ ጃኒ ነኝ ምናምን እያላችሁ በቴሌግራም ችግር የለም በሌላ ስልክ ነው የሚከ ከላይቭ ማስወጣት ፈልጋችሁ ከሆነ አይቻልም አለን ነይና ሐሳብሽን ስጪ እዛ ጋር ጆከር አለ አንድ አካውንት ቢዘጋ ተዘጋ እንበል ሌላ አካውንቷ እንዴት ይሄኛው አካውንቷ እንዴት ይዘጋል በምን ያ ከሆነ ራስሽ እኮ ባን ማድረግ ትችያለሽ ሲስተሙ ኮሚኒቲ ባን ገብታችሁ ማለት ትችላላችሁ እንዴት ተዘጋ አድርጌ ባን አድርጌ መፖስት ይችላልው አንድ ጥያቄ ጆከር ዳንተ ከቪዲዮ አለው የሽንት ቤቱ እኔ ቪዲዮ አለው እንዴት ነው ቪዲዮ የሚልክልኝ እኔም እንድልክልኝ አልፈልግም መፍትሄ ነው ስልኩን ያወሩበት በቪዲዮ ነው ያወሩት ወይስ ቪዲዮ አለው ቪዲዮ መክቶ ነው ለኔ ላከልኝ አይ በቃ ከዚህ በላይ እኮ ምንም መልሱ እኮ በቃ እዛ ጋር ነው ያለው ነገር እኮ የደወለበትን ሰዓት አሳየ ሽንት ቤት ላይ ቪዲዮ ካለ ሽንት ቤት ነው ማውራቱ እንደደወለችለት ኤልሻዳይ ሁሉ እንደደወለች ሁሉ ተናገረ ከዚህ በላይ ምን እናርግ እሱ መጥቶ ቁጭ ብሎ ትምጣና ፊት ለፊት ታናግረኝ ይሄ ውሸት ነው ትበለኝ አለ እሺኛ ምን ማድረግ አለብን ይሄን